قلت اساوي اذا ما بدك القانون تمشي زي ساوي قادر شمتاوني في سمي እቺን የመሰለ እህቶቻችን በየተራ ደግሞ ሌላ እንደው በጣም ይገርማል። አረ ጎበዝ ምንድነው እቺን የምታውቁ ቤተሰቡ ያመጣችሁ ደግሞ ያመጣችሁ ቤተሰቦቿ ካላችሁ منارد لكن هذا كله እስቲ حبشة انا سويتها منارد حبشة አብዛኞቻችን ለእንዲህ አይነቶች ለሚያጋልጠን ትልቁ ምክንያት መጨናነቅ ባልሆነ በሆነው እንጨናነቃለን። በቃ ለምሳሌ አዲስ ነን ተሄር ነው ተበድረን ምናምን ከሆነ ወይ ደግሞ አዲስ ባንሆንም ተበድረን የሆነ የሰራነው ስራ ካለ መዳሞቻችን ሲቆጡን አይ ጉድ ዳይን ሰርክፍል ታባረኝ ይሆን ምናምን ብለን በጣም እንጨናነቃለን። አገር ቤት ደግሞ ብር ምናምን በምድክሳችን አርጊያት ያችን አርጊያት ምናምን ብለን እንደዚሁ በጣም እንጨናነቃለንና ባል ወይም የፍቅር ጓደኛ ምናምን ካለን ደግሞ ከነሱ ጋር ስንጣላ ምናምን እንደዚሁ እንጨናነቃለንና በብዙ ምክንያት አምሯችን ይጨናነቃል። ያ ነገር ተጨማምሮ ነው ለዚህ አይነት ነገር የሚዳርገን። እና እህቶችዬ ምን ጊዜም እናንተ ጤነኛ እስከናችሁ ድረስ እስከሰራችሁ ድረስ አገር ቤትም ገብታችሁ ሆነ ከሀገር ውጭም ሆናችሁ ሆነ ሁሉም ነገር መፍትሄ አለው። ሁሉም ነገር ያልፋል። በቃ በተረፈ ደግሞ አብዛኞቻችን ሃይማኖተኛ ነን ኢትዮጵያውያን እና እሱ ያለው ነው የሚሆነው። በቃ እሱ ከጻፈው ውጭ የፈለገው እንጨነቅ አይሆንምና እሱ ያለው ነው የሚሆነው። አእምሯችሁን አታጨናንቁ። አእምሯችሁን ጠብቁ። አእምሯችሁን አታጨናንቁ። የአእምሮ ጭንቀት ነው ለዚህ ነገር እየዳረገ ያለው አብዛኛው እህቶቻችን ማለት ነው። እና ባካችሁ አእምሯችሁን አታጨናንቁ። የሆነው ይሆናል፣ ያልሆነ ደግሞ አይሆንም። በቃ ምንም መጨናነቅ አያስፈልግም። መስራት ነው። ትሰራላችሁ ያቅማችሁን። ከዛ ባለፈ ግን ለሱ መስጠት ነው፣ ለፈጣሪያችሁ ለየታችሁ መስጠት ነው እንጂ በጣም አትጨናነቁ። አብዛኛው እህቶቻችን የአእምሮ በሽተኛ የሚሆኑት ከጭንቀት ነውና እባካችሁ አትጨናነቁ። ልጅቱም እንግዲህ እሱ ይዘንላትና አላህ ያሽራት ነው የምለው። ለዛሬ ይሄን ለማለት ነው። ደምሩኝ አትርሱ፣ መደመር አትርሱ፣ ላይክም አትርሱ። በሌላ ቪዲዮ ውስጥ የምንገናኝ። ሰላም።